በጉን ያረድነው እኛ ነን አይደለ? አዎ ቦስ። የበጉ ቹቹላ ለማን ነውና የሚገባው? ቆለጡን ነው። ተው በሙሉ ስሙ አትጥራው። አረማይኩ ይቅርብ። ሌላ ቤት ከምንገባ ደህና ነገር ይዘን ብንወጣ ይሻላል። ሰውዬው ጨካኝ ነው። ሰውዬው ጨካኝ ነው። እንኳን ሌባ ወዳጆቹን ራሱ አይወድም። አንተ አያቀኝም፣ ይገለናል። በቃ በህይወት ዘመናችን ተሳስተናል። ዛሬ አንሳሳት። ሷሚ ጭቦ መቶ አይደል እንደዚህ የምትውለው? ማይክ እሺ በይ፣ እሺ በይ፣ እሺ በይ። እሺ አይደለም እኔ ይቅርብኝ። እሺ እኛ ግን አንገባም። ራስህ ነው የምትገባው። እናንተ ሲጠብቁ ትቀበሉኛላችሁ። ሚሊዮነር ነው ማረጋችሁ። በቃ እንደዛ ማለት ነው። እኔ ተማመናለሁ 100%። በቃ ምን ስታረግ ነው ያስኩ? ስሰርቅ። ተናገር። ስሰርቅ። ተናገር። ስሰርቅ። እዚህ ውስጥ ምንድን ነው ያለው? እሺ ተናገር በደንብ። አሁን 1 2 3 አንስተህ ትውጣለህ። ኧረ በእናትህ ተው። ትውጣለህ። እሺ እወጣለሁ። እሺ አንስተህ ወጣው። ከዚህ በኋላ ትመጣለህ? አልመጣም። ትመጣለህ ወይ? ማን ይላል? ጓደኞቼ ናቸው። እኔ ምንም የማውቀው ነገር የለም። ጓደኞቼ ናቸው። አሁን አንስተህ እሺውን ይዘህ ውጣ ከዚህ ቤት። ሰላም ነው እንዴ? ሰላም ነው። ሚኪታቶ እዚህ ነው? እዚሁ ነው ሚኪታቶ። ቤት ግን ሳልሳሳት አልቀርም። ምን ነው ሚሚታቶ ነው የሚለው? ወይ እንቶ በእናትህ ጀለስ ሰላም ያልተማረ ጓደኛ አለኝና ታቶው ሲያምረኝ ሄድኩና ሚኪታቶ ብለህ ነቀሰኝ አልኩት። እሺ ሚሚ አድርጎ ላከኝ። ሚሚ ሳድግ ሚኪ ይሆናል ብዬ አስባለሁ። ተው እስቲ በእናትህ ሳድግ። እሺ ለማንኛውም መነቀስ ፈልገህ ወንድ ልጅ በደረሰበት አልደርስም። አልነቀስም። ወንድ ልጅ አልነቀስም። ምን ባለፈው መጣና አንዱ ፍሬሽ እንደሆነ ያስታውቃል። ፍሬሽ ምን የሚባለው ይሄ ፍሬሽ ገባና ስሟን ነቀሰኛል። ፋርጌ ነቀስኩት። በ6ኛ ወር መጣና አጥፋው። በምን ይላጥፋው? እኔ ጨራሬ ከፍቅረኛው ጋር ከተጣላ እኮ ማጥፋት እኮ ግዴታ ነው። እኔ ሳልኩት ጣላ አደረኩትና እዚህ መዘዝኛ ላይ 4 ቦታ በፖሊስ ተሰስኩት። አረቄ ፈሰስኩበት። ጤና ጣቢያ ሄደ። ከዛ በኋላ እጅ ቆርጣ አለቀ። እኔም እኮ ንቅሳት ላስተካክል ነበር የመጣሁት። ምንድነው እጄ ላይ ጽሑፍ አለ ምስል ብታደርጉ። ስዕል ይከብደኛል ግን ይኸውልህ ቬጂቴብል ነገር ይመቻል። ሰላም ነው አባ? ሰላም ነው እንዴ? ስኳር ምናምን ታገናኛላችሁ ተብዬ። ኦ ሹገር ምን አነሳሳው እንደም ከበደኝ። ህይወት ከበደ። አይ ዘመን ወጣት ታስቃላችሁ እኮ። እሺ ምን አይነት ይሆንልህ? ስንት ዓመት? ምንድነው? አረ ምንም ትሁን መስፈርትህ ንገረኝ። ምንም መስፈርት የለኝም። ለምን ግን ባይሆንም? እውነት ምንም መስፈርት የለህም? ምንም። እንደዛ ከሆነ አላጣልህም። እና ተከተል። እሺ አምጣ ስጠው ተቀበል። አምጣ ጫማውን። አንተ በአንተ ቤት አገኘው ብለህ ምናምን ነገር ላጥላጥና ልታርግ አዎ አይኔን ነተኛው ልኳን ባላዚህ አካባቢ ለቀቅ። ምን እያፈርክ ነው? እዛ ለሜዳ ላፈርክ ሌላ ቦታ ላይ አይቻ ሂድ። ቀጥ ብለው እንደዚህ ሆኖ ቀጥ ብለህ ትሄዳለህ። ኧረ በቂ ነው። ምኑ 3ኛ ጆኬን እኮ ጨረስክ። ኧረ በቂ አይደለም። በቂ ነው። ችግር ትፈጥራለህ እንደሌላ ጊዜው። እና ቀዩ ሰው ላይ ደርሻ ቀለው ነው አውቃለሁ ወይ? ባለፈው እኔ ላይ አልደረስክም? በምን እዚህ ቤት ሙሉ ጠጡ በእኔ ወጪ ነው ብለህ ሳከፍል አንዴ እኮ እኔ ጠጥተው ባለፈው ይለኛል እንዴ? አሁን አላየሽም? ስትሰክር አንተ ትቀየራለህ። ስንገባ ስትሰክር ትቀየራለህ። ተነስ ውጣልኝ። ተነስ ስገባ እዛው አልኩሽ። ቆይ ትወድቃለሽ። ና ቀዮ አድርሰው እስከ ቤቱ እስኪ አድርሰው። ምንድን ነው አንተ ኪስ ትገባለህ? አንተ ትወድቃለህ። ደግፎ የሰደህ ቆፍጠን ብዬ እስከ ቤት በቃ እሺ። በሰላም ግባ። በሰላም ከሰው ጋር እንዳትጣላ እሺ። ተቀበል ጁስ ይመታል ገረም ማማ ሁሉ ተደላሎ በቤቱ ማማ ዘበኝ ተታ በኔ ነው ሂሳብ። ምን እያልካቸው ነው? ይጠጡ በኔ ነው ሂሳብ። እንደ ባለፈው ትተል ትወጣ ነው ችግር እንደፈጠርከው። አንቺ ባርዬ ነው። ዝም በል። ለመጣ ድጋሚ ጠጣ በለው። ሰማኛለህ? ድጋሚ እዚህ ቤት ጨርሶታል እኮ በእናትህ ጨርሶታል። ድጋሚ እዚህ ቤት ተርዬ ባለቤቴ እንዴት ሆነሽ? ባለቤት እንኳን ደስ አለ። በሰላም 4 መንታ ተገላግላለች በሰላም። ኧረ እኔ አንድ ልጅ ነው ያለኝ። ተሳስተህ እንዳይሆን። እኔ 4 ነው ያወጣሁት። 4? አዎ 3 ማን ነውና የኔ ነው ልትል ነው? እኔ 4 ነው ያወጣሁት። ወደ አንተ እየመጣሁ የነበረው ልጆቹ ልገርዛቸው አስቤ መርፌ ሶጋቸው አይደነዙ ሶጋው ልገርዛቸው። አዎ ያለው አማራጭ አባትየውን ሂጅ አረቂ አምጣ ማለት ነው። ፒን መወጋት አለባቸው። አንተማ አለ እንዳነካቸው በ7 ቀናቸው ነው የሚገረዙ። ጫፋቸው እንዳነካ። ዶክተር ወንድሜ እንዴት ነው? ወንድም ስጋ አጣውለት ሊወጋውል ስጋ አጣውለት። ስለዚህ ያለኝ አማራጭ ከቂጡ ላይ ቆርጬ እታች እግሩ ስር መለጠፍ። ስማማለህ? አሬ ዶክተር አይደለም ይሄ ዶክተር አይደለም። ዶክተር ነው መታወቂያ እስኪያሳየን መታወቂያ ምን አሳየን? ልጅን ካላመንኩ አታምንም? አሳየን እስኪ አሳየን። እስኪ መታወቂያ እስኪ አሳየን። ኮንዶም ላመጣ ነው ተልኬ መጣሁት። ኮንዶም ላመጣ ታሪን ማን ሰጠ? ይሄን ከየት አመጣው? ይሄ ሚሽኑ ልብስ በጉን ያረድነው እኛ ነን አይደለ? አዎ ቦስ።
የበጉ ቹቹላ ለማን ነውና የሚገባው? ቆለጡን ነው። ተው በሙሉ ስሙ አትጥራው። እሺ ሂድና ቹቹላውን ካልሰጠን አጸፋዊ ምላሽ ከባድ እንደሆነ አሳውቀው። ከሱ ጋር ንግግር የለኝም እኔ። እሺ ቦስ፣ በጉን ያረረው እኛ ነን። ቹቹላው ያስፈልገናል። ስጠን። ወደዛ በእናትህ አንተ ባለፈውም እንዲህ ብላ አዝገኛል። ወደዛ ሂድ በእናትህ። ስለምን ቹቹላ ነው በሙሉ ስሙ እንድጠራው አታስገድደኝ። ስለምን ቹቹላ ነው የምታወራው? ምንድን ነው የምትለው? የበጉን ቆለጥ ስጠኝ። እንዴ በግ ቆለጥ ማለት ነው እንዴ? ሌላው ሾው ሰጥቶት እኮ ቅድም አንተ ቀድማት መጣም ነበር። ያዝገኛል በእናታችሁ። ቦስ ውሻው ቀድሞናል። ውሻ ወሰደው። የታች ሰፈሩ ከሆነ ቶሎ ያላምጠውም፣ ከፈጠን እንደርስበታለን። ይደረስበታል። እንዴት ሂድበት።